ናፍቆት ልክ እንደ ስሟ ተናፋቂ ነች። ሁለመናዋ ንጹህ፣ ሕይወት የምታለመልም፣ ከሴቶች የተለየች፣ እያየዋት የምትናፍቀኝ፣ መፈቀር የሚያንስባት፣ ሁሉ ነገሯ የተመጠነ፣ ሁሉም ወንድ ሊያገኛት የሚመኛት ሴት ነች። የሀብታም ልጅ ስለነበረች ከአባቷ ተበድራ መኪና አስመጪ ነበረች። ሁሌ ግን አንድ ነገር ግራ ይገባኝ ነበር። እንዴት የሀብታም ልጅ ሆና እዚህ ልትገኝ ቻለች? ከሷ አንድ የተረዳሁት ነገር ገንዘብ ኪስን እንጂ ማንነትን እንደማይቀየር ነው። እንደ ቀልድ እኔም ጀንበሯንና እሷን እየሸኘው 1 ዓመት አለፈን። በውስጣችን ብቻ ያዝነው ያልተገላለጽነው ነገር ግን ሁለታችንም የምናውቀው ልብ ለልብ የምናወራው ፍቅር አለ።